ጠቅላይ ሚኒስትሩ ለታሪክ ይያዝልኝ ያሉበት ድንገተኛ አጋጣሚ ጠቅላይ ሚኒስትር አብይ አህመድ በገጠር አካባቢ በሚገኝ ወራጅ ውሃ ላይ ሲሻገሩ የሚያሳይ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ጠቅላይ ሚኒስትር አብይ አህመድ ድንገተኛ የመውደቅ አደጋ ደርሶባቸዋል። እንግዲህ ወድቀዋል፣ ድንጋይ ላይ ወድቀዋልኝ። ምንድነው የገጠማቸው? ጉዳቱስ ምን ይመስላልኝ? እጅግ ብዙዎች የተቀባበሉት ይገኛል። ብዙዎችን ያስደነገጠ ነው። ያው እንደ ሀገር ጠቅላይ ሚኒስትር ሲኮን ምን ደረጃ አለበት፣ ምንድነው ሁኔታውን የሚል የማወቅ መረጃ የማቀበል የማወቅ ፍላጎት ስላለ ሁሉም ጋር ይህንን እንግዲህ የምነካው ጠቅላይ ሚኒስትራችን በሚል ነው ማለት ነው ወደ እናንተ መጥቶላችሁ። ምን ደረሰበት? የደረሰው ጉዳት ምንድነው? ከሚስቱ ከዝናሽ ጋር የነበረ ዝናሽም እጅግ ተደናግጣለች። እስኪ ይህንን ቪዲዮ የምንመለከተናል። ከዛ በፊት ግን ወንድማችን ማይኮ እጅግ በጣም ድንቅ የሆነ አስደንጋጭ መረጃ አጋልጣለሁ ብላ እንደ ሀገር ትልቅ መረጃ አውጥቷልኝ። ይህንን አስደንጋጭ መረጃ የምንመለከተናል በቅድሚያ ማለት ነው። እስኪ ምንድነው የገጠመው? ሀሳባችንን እንስጣለን። በዙሪያ ሁላችሁም በትኩረት እንድትመለከቱት ይሆንላለሁኝ። ዛሬ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ሁላችሁም ይሄ ቪዲዮ ሊጠፋ ስለሚችል ለታሪክ ይቀመጥ። ሁላችሁም ሼር ፋቨራይት አድርጉት። ሁላችሁ ኮፒ ሊንክ እያደረጋችሁ ታዳምጡኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ፣ ደረቱን ወደ ጡት የቀየረ፣ ከዛም አልፎ ከንፈሩን ያሰራ፣ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች አሉት። ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ፣ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይህን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ። በውስጥ ላወራ ሞክሬያለሁ። አርፈ ተቀመጥ። አለበዛ ግን ቲክቶክ ላይ እንድትኖር አላደርግህም። ከምር የምልህ ከዚህ በኋላ ትምህርት እናት አለች፣ በጣም ውድ እናት። በትምህርት ውጤታማ ነህ፣ ገና ልጅ ነህ። ከእንደዚህ አይነት ነገር ጋር በተለይ ወንዶች ጥፍር ቢሰሩ ችግር የለብኝም። በተለይ እንደዚህ አይነት በጣም ብልግና የሆነ በጣም ከኢትዮጵያዊነት ባህል የወጣ ንግግሮችን ከተናገርክ ከዚህ በኋላ ምን ዘምተው አካውንት ላይ ብቻ አይደለም በህግ የሚያስጠይቅም ስራ እየሰራ እንደዚህ አይነት ሰዎች እንደዚህ አይነት እግዚአብሔር ወንድ አድርጎ ፈጥሯቸው ወደ ሴት የተቀየሩ እንደዚህ ደግሞ እኔ እንደዚህ አይነት ሰዎችን የምታገዙ የምትረዱ የምትደግፉ ሰዎች እናንተ ኢትዮጵያ አይደላችሁ። ትውልድን እየበከላችሁ ስለሆነ አንታገሳችሁ። በዚህ አጋጣሚ ላይ ውድ ኢትዮጵያውያን ሴትና ወንድ እንዲጠላላ በማድረግ ሴት ልጅ ትጨቆናለች፣ ትበደላለች፣ ትገፋለች። አዎ ትክክል ነው። አሁን የመጡት ግን ለሴት ጠበቃን እንቆማለን የሚሉ ሴቶች ግን ከፍተኛ የሆነ የወንድ ጥላቻ፣ ሴት ብቻዋን እንድትኖር ወንድ እንድጠላ በማድረግ ሴትና ሴት እንዲሆን ወንድና ወንድ ብቻ እንዲሆን ይሄ የማንፈልገውን ተመሳሳይ ጾታ በሀገራችን ላይ እንዲስፋፋ በማድረግ እየሰሩ ያሉ ገንዘብ ተከፍሏቸው እየሰሩ ያሉ አካላት ስላሉ ጥንቃቄ እንድታደርጉ ፈልጋለሁ። ሳይቃጠል በቅጠል እንዲሉ አበው እንግዲህ ነገር እጅግ በጣም አሳሳቢ ደረጃ ደርሷል። በዚህ ደረጃ ጾታ እስከ መቀየር ተደርሷል። ይሄ አውሮፓ ውስጥ ወይም አፍሪካ ውስጥ አለም የአፍሪካ ሌሎች ሀገራት አይደለም፣ ኢትዮጵያ ውስጥ ናት። የሃይማኖት ሀገር ከምንላት ላይ 99% አማኝ በሆነባት ሀገር ላይ
እንዲህ ያለ አስደንጋጭ ነገር እየሆነ ይገኛል። ትውልዱ እየተበረዘ በተለይ ታዳጊ ህፃናት በማይሆን መንገድ ውስጥ እየዋሉ የሚመለከቱትን ለመምሰል እየሞከሩ ይገኛሉ። እጅግ በጣም አሳሳቢ ነው። በዚህ ደረጃ ትልቅ እውቀት ያላቸው ታዳጊዎች እንኳን እየተበረዙ ይገኛሉ። ይሄ በጣም አደገኛ ነገር ነው። እስኪ እናንተ ሀሳባችሁን በዙሪያ አካፍሉ። ጠቅላይ ሚኒስትሩ ምንድን ነው የገጠማቸው? አስደንጋጭ ነገር ሆኗል። መንገድ ላይ ድንጋይ ላይ ወድቀዋል፣ በዚያም ጉዳት ደርሶባቸዋል የተባለ ነው። እስኪ ቪዲዮ እንመልከተው። ይሄን ዋነተው እንዲያጸድቃል ወንድሜ አሁን የኔ ጥያቄ ጠቅላይ ሚኒስቴራችን ይሄንን ቪዲዮ ፈቅደው ነው የተለቀቀው ወይስ ደግሞ ካሜራማኑ ኤዲት ሳያረግ ዝም ብሎ እስኪ ህዝቡ ምን ይላል ብሎ ነው የለቀቀው? ይሄ ነው ጥያቄ። ምክንያቱም አይደለም በሀገር ደረጃ ጠቅላይ ሚኒስቴር የሆነ ግለሰብ ይቅርና እኛ ተራ ሰዎች እንኳን አንዳንድ ጊዜ ጥፋታችንን አናሳይማ። ኤዲት አድርገን የተበላሸ ነገር ካለ ቆርጠን አውጥተን ያማረውን ነገር ብቻ ነው ወደ ህዝቡ የምናቀርበውና ጠቅላይ ሚኒስቴር አብይ አህመድ እንግዲህ እዚህ ጋር እንደምትመለከቱት በተፈጥሮ ፍሏማ የሆነውን ቦታ እያስተዋወቀ ነበር። እስኪ በተወሰነችን ቪዲዮ መጀመሪያ እንመልከት። ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥ ነው ሌላ የውበት ምንጭ ሊሆን ይችላል። እንግዲህ ይህንን ተፈጥሯዊ ስፍራ ወደፊት ለህዝብ በሚመች መንገድ አስተካክለን እንሰራለን የሚል ቀረጻ እየሰራ ባለበት ሂደት ነው። እንግዲህ ድንገት በቀረጻ መሀል ለጥቂት ነው አፈር ድሜ በልቶ ነበር። ጥርስ መልቀምም አለ። ያው የሰው ልጅ ሲወድቅ እንደዚህ አይነት ድንጋያማ ቦታ ላይ ጥርስ ላይም አደጋ ሊደርስ ይችላል። ግን ያው ተርፏል። እሱም ፈገግ ብሏል። ያው እኛ አበሾች ደግሞ ሰው ሲወድቅ አይዞ ከማለት ይልቅ ሳቅ ይቀድመናል። ጠቅላይ ሚኒስቴራችን ስለሆነ ብቻ ሳይሆን ጓደኞቻችንም እኔም በወድቅ ሌላም ሰው ይስቃልና እንደዚህ የመውደቅ ነገር ስንመለከት ሳቃችን ይመጣል። አሁን ጠቅላይ ሚኒስቴሩ አስቀድመው በመውደቃቸው በራሳቸው ላይ ስለሳቁ ለዛ ነው እኔም እየሳኩ ያለሁት እና በሌላ መንገድ እንዳታነካኩኝ። ግን ይሄ ቪዲዮ ኤዲት ሳይደረግ እንደዚህ በቀጥታ በቲክቶክ ላይ የተለቀቀውና ካሜራማኑ ይሄንን ፓርት ኤዲት አድርጎ ማውጣት ይችል ነበር። ሆም ብሎ ጠቅላይ ሚኒስቴራችንን ለማዋረድ የተለቀቀ ቪዲዮ ነው ወይንስ ደግሞ እሳቸው ፈቅደው ነው? ይህንን ጥያቄ ብታውቁ አካላቶች ከስር ጻፉልኝ። ግን በአሁን ሰዓት በጣም አነጋጋሪ ቪዲዮ ሆኗል። እንግዲህ አንድ ሼር የሆነ ነገር ስለሆነ ነው እኔም እያጋራኋቸው ያለሁት። እንዲህ ያሉ ሪል ሞመንቶች በሌላው ዓለም ላይ የተለመዱ ናቸው። ምክንያቱም ቪዲዮን የበለጠ ቫይራል የሚያደርጉት ስህተት የሚመስሉት ነገር ናቸው። ምክንያቱም በትክክለኛው መንገድ ቪዲዮ ኤዲት ተደርጎ ስህተቱ ምናምን ወጥቶ ቆንጆ ፓርት ብቻ ቢለቀቅ ያው አንዳንድ ሰው ዝም ብሎ ያልፏል። ይሄ የመንግስት ፕሮፓጋንዳ ነው ምናምን አቦ አይመቸኝም እንደ ያለ ነገር ምናምን ብሎ ሊያልፍ ይችላል። በተፈጥሯችን የሰው ልጅ ግን ስህተት ስናይ ግን አናልፍም። በቃ አይደለም የመውደቅ ይቅርና የቃላት ስህተት ሲኖር ያቺን ቃል ይዘን ማራገም ምናምን እንወዳለን። በተለይ ደግሞ አዋቂ ግለሰቦች ላይ እንዲህ አይነት ነገር ሲደርስ የበለጠ ዓለም አቀፍ አይነት ይዘት ስለሚይዝ የተለያዩ ትልልቅ ፊልሞች ምናምን በሚሰሩበት ሰዓት በተለይ የአሜሪካው ሆሊውድ ፊልም እንዲሁም የህንዱ ቦሊውድ ፊልም ላይ ስህተት አደጋ ምናምን በቀረጻ መሀል ድንገት ሲያጋጥም ፊልሙ በኋላ ቀረጻው አልቆ ህዝብ ዘንድ ከመድረሱ በፊት በጉጉት እንዲጠበቅ የፊልሙ ፕሮዲውሰሮች ያንን ስህተት ለተለያዩ ጋዜጠኞች አሳልፈው ይሰጣሉ፣ ሶሻል ሚዲያ ላይ እንዲራገብ። ሻሩክ ካን እኮ ቀረጻ ላይ ከመኪና ላይ ወደቀ፣ እንዲህ አይነት ነገር አጋጠመው ምናምን ተብሎ ይወራል። ከዛ ህዝቡ ያንን ፊልም በጉጉት ይጠብቃል። ምክንያቱም ይሄን ያክል መስዋዕት የተከፈለለት ፊልም ምን አይነት ነገር ቢሆን ነው ብሎ በጉጉት እንዲጠበቅ ያደርጋልና ይመስለኛል ጠቅላይ ሚኒስቴሩም ይሄንን ነገር በፍቃድ እንዲለቀቅ ያደረጉ ይመስለኛል። አሁን ካልኳቸው አይነት ሎጂክ አንጻር በቃ አንዴ የሆነ ሞመንት ነው፣ የበለጠ አነጋጋሪ ይሆናል። በዛው ደግሞ ያስተዋወቁት ያለው የተፈጥሯዊ ቦታ የበለጠ ህዝብ ጋር ተደራሽ ይሆናል። ከዛ አንጻር ቆርጠን እንዳታወጣው ብለው አስበው ይመስለኛል። እና እናንተ በምን አይነት መንገድ ቪዲዮ ወደ ማህበራዊ ሚዲያ የተጋራ ይመስላችኋል? እስኪ ከስር ሀሳብ አስተያየታችሁን ጻፉልኝ። ወቅቱ እንግዲህ አሁን ያለንበት የምርጫ ቅስቀሳ ወቅት እንደመሆኑ እንግዲህ አንዱም የፕሮፓጋንዳ አካል ይሆናል የሚሉ ሰዎች አሉ፣ በርካታ ማለት ነው። ነገር ግን ይሄ ቀረጻ የቆየ ይመስላል። እንግዲህ ጠቅላይ ሚኒስትሩ
ይሄ የተቀረጹበት ጊዜ ቆየት ያለ ይመስላልኝ በአንዳንድ መረጃዎች እንዳገኙት ማለት ነው። ነገር ግን ያም ሆነ ይህ እንደተባለው ጠቅላይ ሚኒስትሩ በዚህ ደረጃ ወድቆ አደጋ እስኪደርስ ድረስ ራሳቸውን አለመጠበቅ መቻላቸው ምናልባት እንደ ሀገር ትልቅ ፈተና ያመጣል። ምክንያቱም እንዲህ ያሉ ነገሮች የተወሰኑ ሙቭመንቶች ሌላ ነገሮችን የሀገር ሰላምን ሊያናጉ ስለሚችሉ ጠቅላይ ሚኒስትሩ የሚያደርጋቸውን እያንዳንዷን ነገር በካሜራ ጀርባ ያሉትን እንግዲህ እንደተባለውም ሆን ተብሎ ይሄ እንዳይቋረጥና እንዲለቀቅ የተፈለገ ይመስላል እንጂ በዚህ ልክ እንደ ሀገር ጥሩ ገጽታ ላይኖረው ይችላል። የሀገር ግንባታን ያው ጠቅላይ ሚኒስትር በዚህ ልክ ወደቀ ተብሎ ለመግለጽ ተፈልጎ ላይሆን ይችላል። ነገር ግን እንደተባለውም የምርጫ ቅስቀሳና አንዳንድ ሙቭመንቶች ደግሞ ፕሮፓጋንዳዎች ለመቀስቀስ አሁን ጠቅላይ ሚኒስትሩ እየሰሩ ያለውን ይሄን የፍል ውሃ ወደ ዘመናዊ ተፈጥሮውን ወደ ዘመናዊ ሰው ሰራሽ የውሃ መፋሰሻና መዳረሻ ለማድረግ እየሰሩ ነው። ይህንን ለመስራትና ሰው ተቀባይነት እንዲያገኘው ለማየት ዝም ብሎ እንዲሁ ተራ ፕሮፓጋንዳ ከመስራት እንዲህ ያሉ አስደንጋጭ ለየት ያሉ የስራ ዘዴዎችን ፈጥሮ ወይም ደግሞ እይታ ለማግኘትና ሀሳቡን ለማጋራት በተለየ መልኩ ሀሳቡን ለማጋራት ይሄን ነገር አድርጓል የሚሉ ሰዎች አሉ። እናንተ በዚህ ሀሳብ ምን ትላላችሁ? እጅግ በጣም አስደንግጧል። ብዙዎችን ያስደነገጠ ብዙዎች የተቀባበሉበት ጉዳይ ስለሆነ ማለት ነው። ጠቅላይ ሚኒስተሩ ለታሪክ ይያዝልኝ ያሉበት ድንገተኛ አጋጣሚ ጠቅላይ ሚኒስተር አብይ አህመድ በገጠር አካባቢ በሚገኝ ወራጅ ውሃ ላይ ሲሻገሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መድረኮች ላይ ከፍተኛ ትኩረትን ስቧል። ጠቅላይ ሚኒስተሩ እንግዲህ ውሃውን ለመሻገር ሲሞክሩ ድንገት ሚዛናቸውን ስተው የወደቁ ሲሆን ይህ አጋጣሚ እንግዲህ በቪዲዮ ላይ በግልጽ ሰፍሯል። ክስተቱ እንግዲህ በሰዎች ዘንድ እንደ ቀላል ሰዋዊ አጋጣሚ የተወሰደ ሲሆን በዲጂታል መድረኮች ላይ ደግሞ በስፋት በመጋራት ላይ ይገኛል። የሚጸጽተኝ ንግግር እኔ አቡነ ማትያስን የተናገርኩት አቡነ ተክልዬን የተናገርኩት ለምን አባቶችን እያከበርኩ ምን ሴጣን እንደገባብኝ አላቅም። እነሱም መናገሬ እስካሁን ይቆጨኛል። እግዚአብሔር በማያውቀው ማሙሻዬ እግዚአብሔር በሚያውቀው አቡነ ተክልዬን አቡነ ማትያስን መናገሬ አባቶች ማከበር ከሆነ ምን ብዬ ነው መናገር ያለብኝ? ስቻለሁ። አየህ ስት ተሳስቻለሁ ትላለህ። አውሬ ነሽ አንቺ። ይህ በእንዲህ እንዳለ እንግዲህ የዮናስ ሙሉነህን የጸጸት ስሜት እንዴት አያችሁት? ብፁዕ ቅዱስ አቡነ ማትያስን መናገሬ መሳደቤ ትክክል አልነበረም። እንዲሁም ጻድቁ አቡነ ተክለ ሃይማኖትን በዛ ልክ ማንቋሸሽ መቻሌ እጅግ በጣም ይጸጽተኛል ሲል ተናግሯል ማለት ነው ዮናስ ሙሉነህ። እናንተ በዚህ ዙሪያ ምን ትላላችሁ? የእውነት ጸጸቱ ምን ይመስላል? ወደ መጨረሻ ደግሞ እንዳያችሁት ስድብ አለው። ሌላችም ሰው በዚህ ልክ መሳደቡ እውነት ጸጸት ይሆናል ወይ የሚያሰኝ ይሆናል ማለት ነው። በአንድ አፍ ሁለት ምላስ እየሆነበት አቡነ ማትያስን በተናገረው ምላሱ ከተጸጸተ አንዲት ሴትንም በዚህ ልክ አውሬ ብሎ መሳደብን መናገር ተገቢ አይደለም። የእናንተ ሀሳብ ምን ይመስላል? ሰላም ለእናንተ ይሁን። ሰላም ቆዩ።